ከታሪክ ንጋት በፊት አንድ አፈ ታሪክ ከነፋስ ተወለደ። ወሰን የለሽ ጥንካሬ ያለው ፍጡር ግን በራሱ በተረሳ ታላቅነት ጥላ ውስጥ ለመኖር የታሰበ። ከአንጃና እና ከነፋስ አምላክ ቫዩ የተወለደ ወጣት ሃኑማን ምንም አይነት ምድራዊ ምግብ ሊያረካው የማይችል ረሃብ ነበረው። የመለኮት ረሃብ ነበር። አንድ ቀን ማለዳ ፀሐይ የምትወጣውን የበሰሉ ወርቃማ ፍራፍሬ በማሰብ ሕፃኑ በረረ። እሱ ዝም ብሎ አልዘለለም። የሰማይን ጨርቅ ወጋው። ልጁ ወደ ፀሐይ በሮች ሲቃረብ ሰማያት ተንቀጠቀጡ። አጽናፈ ሰማይን ከጨለማ ለማዳን የአማልክት ንጉሥ የሆነው ኢንድራ በጠፈር መብረቅ መታው። ክዘኑን ንፋስ አምላክን ለማስደሰት አማልክት ለወደቀው ሕፃን ከአእምሮ በላይ የሆኑ ስጦታዎችን፣ የማይሸነፍ ጥበብና እንደፈለገ የመለወጥ ኃይል ተሰጥቷቸዋል። ነገር ግን አንድ መያዝ ነበር። ዓለምን ከክፉ ሥራው ለመጠበቅ እርግማን ወረደበት። ሃኑማን በእውነት እስከሚፈልጉበት ጊዜ ድረስ ኃይሉን ይረሳል። ራማ የሚባል ተቅበዝባዥ ልዑል እስኪመጣ ድረስ የጠፋችውን ሚስቱን ሲታ እየፈለገ በጸጥታ አገልግሎት ዓመታት አለፉ። በዚያ ቅጽበት የዕጣ ፈንታው ማርሽ መዞር ጀመረ። ፍለጋው ወደ ዓለም ጫፍ አመራቸው። በዚያም ሰፊ የማይሻገር ውቅያኖስ በእነሱና በላንካ የአጋንንት መንግሥት መካከል ቆሞ ነበር። ተዋጊዎቹ ተስፋ ሲቆርጡ ሽማግሌው ጃምባቫን ወደፊት ሄዱ። የጥንት ምስጢሮችን በሃኑማን ጆሮ ውስጥ ሹክሹክታ ተናገረ። በማስታወስ ላይ ያለውን ማኅተም ሰበረ። ምድር መንቀጥቀጥ ጀመረች። ሃኑማን አደገጡንቸው እንደ ተራራ እየሰፋችይቱ የባሕርን ነጎድጓድ ጸጥ አደረገው። ግዙፉ በመጨረሻ ነቅቶ ነበር። ከሱ በታች ያለውን መሬት በተሰነጠቀ ዝላይ ውቅያኖሱን አሻግቧል። በሰማያዊ ክፍተት ውስጥ የምትንጠባጠብ የወርቅ ኮመን ጭራቆች እሱን ለማስቆም ከጥልቅ ተነስተው ነበር። ነገር ግን በመንገዱ ላይ ጠጠሮች ነበሩ። የባሕሩ እባብ ሱራሳም ሆነ የጥላው ጋኔል ሊይዘው አልቻለም። ላንካ የደረሰው እንደ ግዙፍ ሳይሆን እንደ ጥላ ነው። ወደ ድመት መጠን እየጠበበ በጠላቶቹ ቤት ውስጥ በወርቅ ከተማ ውስጥ ተንቀሳቀሰ። በአሾካ ግሮብ ውስጥ ሲታን አገኘ። ተልኮ የተስፋ ነበር፣ ነገር ግን መውጣቱ የእሳት ነው። በጋኔኑ ንጉሥ ራቫና ተይዘው ጅራቱን በእሳት አቃጠሉት። ነገር ግን ዓለማቸውን ለማቃጠል ችቦ እንደሰጡት ገና አልተገነዘቡም። ወርቃማ ከተማዋን ወደ ቀብር ቤት ለወጠው። ከስፒር ወደ መንኮራኩር እየዘለለ ላንካ በዚያ ቀን አንዳንድ አማልክት እንዲታሰሩ እንዳልተደረጉ ተረዳች። ታላቁ ጦርነት ሲጀመር ሃኑማን የመጨረሻው ጋሻ ሆነ። ነገር ግን ታላቅ ፈተናው የመጣው በሟች ላክሽማና ላይ ፀሐይ ትወጣ ስትል ነው። በተራራው ላይ የፈውስ እጽዋትን ማግኘት ባለመቻሉ የማይታሰበውን አደረገ። ተራራውን በሙሉ አንስቶ አህጉሩን አቋርጦ በረረ። በጦርነቱ አሸናፊነት ሃኑማን ምንም ዘውድና ክብር አልፈለገም። እንቁም ባቀረበ ጊዜ በውስጡ የጌታውን መልክ እየፈለገ ቀደዳቸው። የራማ ስም እስከተነገረ ድረስ በምድር ላይ ለመቆየት የመረጠ ዘላለማዊ ጠባቂ በመካከላችን ይኖራል። የሃኑማን ታሪክ በሁላችንም ውስጥ ያለው የጥንካሬ ታሪክ ነው።